ክርስቲያኖች የዘወረደ ሳምንት የፍቅርና የትህትና ሳምንት ነው። ምክንያቱም የማይታየው የማይዳሰሰው ዓለምን ሁሉ የፈጠረ የሁሉ ጌታና አምላክ የወረደበትና የኛን የጎስቋላውን ስጋ ደካማውን ስጋ የሚራብ የሚጠማውን ስጋ የለበሰበትን ሰማይ ሰማያት መውረዱንና ሰው መሆኑን የምናስብበት ሳምንት ደግሞ ለሰው ልጆች የተከፈለልንን ዋጋና ፍቅር የምናስብበት ሳምንት ነው። ስለዚህ በጀመርነው ቻሌንጅ የዘወረደ ሳምንት የፍቅርና የትህትና ቻሌንጅ ይኖረናል። ልብ በሉ ክርስቲያኖች፣ ጌታችን መድኃኒታችን ኢየሱስ ክርስቶስ የሁሉ ገዢና አምላክ ሆኖ ሳለ ከሰማያ ሰማያት ወረደ። ብዙዎቻችን በእውቀታችን፣ ትምህርታችን፣ በስልጣናችን፣ በገንዘባችን ባለን ነገር የት ነው ያለነው? እና ይህ ሳምንት አምላክ የነገስታት ንጉስ ኃያሉ ጌታችን መውረዱን እያሰብን በእውቀታችን፣ በገንዘባችን፣ በውበታችን፣ በሀብታችን ባለን ነገር ተመክተን ራሳችን የሰቀለንና ከፍ ያደረግን ሰዎች በትንሽ ነገር የምንሞት የምንኮማተር የምንወድቅ ሰዎች መሆናችንን አውቀን መውረድ እንዳለብን የምናስብበት ሳምንት ነው። እሱ ብቻ አይደለም፣ እግዚአብሔር አብ አንድያ ልጁን እንዲሁ ሰጠን። እንዲሁም አባቶቻችን እግዚአብሔር ከራሱ በላይ የፈጠረው ነገር ምንድነው ይሉና ፍቅር ነው። ምክንያቱም የሰው ልጆች ፍቅር አገብሮት አሸንፎት መጥቶ ሰው ሆኗልና። እና ክርስቲያኖች ምንም እንኳን በዚህ ዘመን ፍቅር በሌላ ቢተረጎምም እኛ ለእግዚአብሔር እኛ ለሰው ልጆች ያለን ፍቅር እንዴት ነው የሚታየው? ስለዚህ በዚህ ሳምንት በጀመርነው በተግባራዊ ክርስትና ቻሌንጃችን ፍቅርንና ትህትናን እንለማመዳለን። እውነተኛ ትህትና ማለት ራስን ማወቅ ማለት ነው። ራሱን ማወቅ የቻለ ሰው አፈር መሆኑን፣ ትቢያ መሆኑን፣ ኃጢአተኛ መሆኑን ያወቀ ሰው ትሁት ይባላል። ሰዎች አንተ ትሁት ነህ ሲሉት ሳይሆን ራሱ በንስሐ አባቱ ፊት በእግዚአብሔር ፊትና በራሱ ለህሊናው በሚነግረው ነገር እውነተኛ ትህትናን የሚገልጽ ሰው ትሁት ይባላል። ስለዚህ በዚህ ሳምንት ይሄንን ትህትናን ለማመድ ሁለተኛ በዚህ ሳምንት የትህትና ስራዎችን እንሰራለን። እንደምታውቁ ክርስቲያኖች ጌታችን መድኃኒታችን ኢየሱስ ክርስቶስ ዝቅ ብሎ የሐዋርያትን እግር አጥቦ የትህትና ስራን ሰርቷል። እዚህ እኛ ቢያንስ ቢከብደን የእናትና የአባቶቻችንን የወንድም እህቶቻችንን እግር እንጠብ በዚህ ሳምንት። ምክንያቱም እግር ማጠብ ከብዙ ኃጢአቶች የሚጠብቅና ትህትናን የሚያጎናጽፍ ስራ ስለሆነ አንድ ሰው ዝሙት ቢያስቸግረው፣ ትዕቢት ቢያስቸግረው፣ የተለያየ ነገር ቢያስቸግረው እግር ነው ማጠብ ያለበት። ምክንያቱም አባቶቻችን እግር ማጠብ ለብዙ ነገር መድኃኒት እንደሆነ ስለነገሩ ሊያስቸግሩን ይችላሉ። አይ እኔ አልታጠብም ሊሉን ይችላሉ። ሁለት ሶስት እየጠየቅን ግድ ብለን በዚህ ሳምንት ቢያንስ አንድ ጊዜ የእናት አባቶቻችን ሊሆን ይችላል፣ እንግዳ ሊሆን ይችላል፣ እግር እንጠብ፣ የትህትና ስራዎችን እንስራ። ሁለተኛው ፍቅር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ በመስቀል ላይ የከፈለልን ዋጋ፣ የከፈለልን ፍቅር፣ የተደረገልን ነገር አስበን ፍቅርን መለማመድ አለብን። ፍቅር ማለት መስጠት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ተሰቅሎ ለኛ ራሱን ሰጥቶናል። እኛ ለሰዎች የምንሰጠው ነገር አለ። ከተሰጠን እግዚአብሔር ከሰጠን ላይ ከመልካምነት ከገንዘብ ካለን ነገር ላይ ለሰዎች ኤክስፔክት ሳናደርግ የምንሰጠው ነገር ነው። እዚህ ፍቅር መስጠት እንለማመድ። ሁለተኛ ፍቅርን ለመለማመድ የሚያግዘን ነገር ሁሉንም ሰው እኩል ለመውደድ መሞከር፣ ትንሹንም ትልቁንም አረጋዊውንም ሁሉንም ሰው እኩል መውደድ መቻል። ትክክለኛ ፍቅር ያለው ሰው እንደዛ ነውና በዚህ ሳምንት ሁሉንም ሰው እኩል ለመውደድ የምንወደውንም የምንጠላውንም ያስቀየመንንም የሚወደንም ሰው ለመውደድ እንሞክር። ምክንያቱም በወንጌል እንደተነገረ ወዳጁንማ ሽፍታም ሌባም ወዳጁን ይወዳል፣ ግን ትልቁ ነገር ጠላታችሁን መውደድ ነው እንደተባለ ፍቅር ያለው ሰው የሚጠላውን ሰው ወይም ደግሞ የሚጠሏችሁን ሰዎች ለመውደድ ለነሱ ፍቅር እንዲኖራችሁ በማድረግ ይህን ሳምንት ለመለማመድ እንሞክር። እንግዲህ አብይ ጾም የመጀመሪያው ሳምንት ጾመ ሕርቃልም እየተባለ ይጠራል። መደበኛ ጾሙ እስከ 12 ሰዓት ይጾማል። እንግዲህ በአቅማችን የምንችለውን ያህል እንትጋ። እግዚአብሔር አምላክ ሳምንቱን የበረከት ሳምንት ይበልልን። ወስብሐት ለእግዚአብሔር።